ሰላም ውድና የተከበራችሁ የሬዛ ዩቲዩብ ቤተሰቦች ዛሬ ምርጥ የጾም ሩዝ አሰራር ላሳያችሁ ነው። ጾመኛ ከሆናችሁ በአትክልት እንዴት ሩዝ እንደምትሰሩ ላሳያችሁ ነው። አሁን ይሄ ድንች አለ፣ ካሮት አለ፣ ሽንኩርት አለ፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ እዚህ ጋር ደግሞ ቅመም አለ። ይሄ አሁን ለምሳሌ ቁንዶ በርበሬ፣ ዝንጅብል፣ ከሙን እና እርድ፣ ቀረፋ ናቸው። እዛ ጋር ደግሞ አረንጓዴው ሽንኩርት አለ ማለት ነው። አረንጓዴ ሽንኩርት፣ አረንጓዴ ፍልፍል፣ ይሄ ቃሪያ፣ ትንሿ ሚጥሚጣ ቃሪያ ማለት ነው። ከዚያ አሁን ሽንኩርት እንጥዳለን። መጥበሻችን ላይ ሽንኩርት እናማስላለን። በመጀመሪያ ደረጃ ሽንኩርት ነው የምናበስለው፣ ያው ጣዕሙ ቆንጆ እንዲሆን ማለት ነው። እሱን ካወጣን በኋላ ደግሞ ሽንኩርቱ እንደዚህ በቀዩ ጎልድ ከለር ሲሆን ወርቃማ ሲሆን ማለት ነው። ከዛ ካሮት ቀጥለን ደግሞ ካሮት ለከለሩ ቆንጆ እንዲሆንልን ቀለሙ ምርጥ እንዲሆንልን ካሮት ማለት ነው። ካሮት እናደርጋለን፣ እንጠብሳለን። በጣም እንዳትጠብሱት፣ እንደ ቺፕስ እንዳትጠብሱት። እንደ ቺፕስ ከጠበሳችሁት ቺፕስ ነው የሚሆንባችሁ። ይሄ እንደዚህ ትንሽ በቃ በሰል እንዳለ ማለት ነው። አሁን እኔ እንደዚህ በሰል ሲል ከዛ ድንቹን ጨመርኩበት ማለት ነው። ድንቹ ይታያችኋል። ድንቹን አሁንም እንደዚሁ በጣም ሳይበስል ልክ ነው ማንካ ገባ እንዳረገ ታውጡታላችሁ ማለት። በጣም ከበሰለ ጥሩ አይደለም እሱም ራሱ ማለት ነው። እንደ ቺፕስ ይሆንባችኋል። ሽንኩርቱ ስላለው እንደ ቺፕስም ድርቅ ይልባችሁ ማለት ነው። እንደዛ ድርቅ እንዳይልባችሁ በመጠኑ አርጉ። መጠኑ ይብሰል፣ በጣም ማታብስሉት። አሁን ኦልሬዲ እየበሰለ ነው። እንግዲህ ላወጣው ነው። አሁን ቦታ እያመቻቸው ነው። ልክ እንደዚህ ሲሆን አትሊስት 2 ደቂቃ እንደዚህ ይበቃዋል። ዘይቱ የሞቀ ከሆነ ማለት ነው። አሁን ይኸውላችሁ እያገላበጥኩኝ በዛም በዚህ ገለባበጬ በደንብ ላሳያችሁ ብዬ ነው። ያው ድንቹን ቺፕስ እንዳታረጉት ብዬ ነው። እዚህ ጋር ደግሞ ሩዝ እየበሰለ ነው። ያኛው ጥቁር ሎሚ የሚባል ነው። ከሌለ ቅርንፉድ አድርጉት። ይኸውላችሁ ድንቹን አወጣሁት ማለት ነው። እንደዚህ አድርጌ አወጣሁት ማለት ነው። ይሄ ሁሉ አሁን ዘይቱ ንጹህ ነው። ከፈለጋችሁ ኦሊቭ ኦይል ዘይት አድርጉ፣ ካልፈለጋችሁ ያላችሁን። እኔ ጾም ስለሆነ ዘይት ነው ያደረኩት። ከዛ እዚህ ጋር ቅድም ያሳየዋችሁ ነጭ ሽንኩርት ብዙ ከፈለጋችሁ ብዙ፣ ትንሽ ከፈለጋችሁ ትንሽ። እኔ ብዙ ስለማልፈልግና ገረፋ እንጨቱን አያችሁት፣ እሱን እንደዛ ጠበስኩት ማለት ነው። እዚህ ጋር ሩዝ እንግዲህ በደንብ መብሰል የለበትም፣ በትንሹ ነው። ትንሽ ነው መብሰል ያለበት። እዩላችሁ አይነ ሰው ወጣ ሲያደርግ ማውጣትና ማንጠፈፍ አለባችሁ። ከዛ የሽንኩርቱን ቅመሙን ቅድም ያሳየዋችሁን ቅመም እዚህ ጋር ረስቼ ሳልሰውረው ቀርቼ ነው። ቅመሙን ከውስጥ ጨመርኩበት ማለት ነው። ከነጩ ሽንኩርት ጋር ከቀረፋ ጋር እዛው ጨመርኩበት ማለት ነው። ሩዙን አንጣፍፌ ከላዩ ላይ ጨመርኩበት። እንግዲህ እንደምታዩት ቅመሙ ሳልጨምር ሳልሰውርላችሁ ረስቼው እና ይኸውላችሁ ልክ እንደዚህ በዚህ መልኩ ታማስሉታላችሁ። ሩዙ ጥሬ ነው እንግዲህ እያያችሁ ነው። ሩዙ በደንብ አልበሰለም። ያን ሩዝ ያጠለልንበትን ውሃ አንደፋውም፣ እናስቀምጠዋለን። አሁን ይሄን ቅድም የጠበስነውን እናደርጋለን። ዛህራ ቢኖር እንደውም ማድረግ ትችላላችሁ። እኔ ዛህራ ስለሌለኝ ነው። የአበባ ጎመን ቢኖር ምርጥ ነበረ፣ ግን የአበባ ጎመን ስለሌለኝ ድንች፣ ካሮት፣ ሽንኩርት አረኩበት ማለት ነው። ሽንኩርት ወሳኝ ነው ጋይስ፣ ሽንኩርቱ በጣም ወሳኝ ነው፣ ግዴታ ነው። እሺ ማድረግ ያስፈልጋል። ይሄ እንደዛ ካረኩ በኋላ ምን አደርገዋለሁ መሰላችሁ? የሩዙን እንደዚህ ካስተካከልኩኝ እንደዚህ ታስተካክሉትና የሩዙን ውሃ ያንጣለላችሁትን የሩዝ ውሃ አያችሁ፣ እንዳትደፉት። ሩዙን ያንጣፋችሁትን እሱን ትጨምሩታላችሁ ማለት ነው። እንደ መክቡስ መብሰል አለበት፣ ግን በጣም ለየት ይላል ከመስቡስ። መክቡስ ሩዝ ይሰባብራል፣ ይሄ አይሰባብርም። አትክልቱን አብሮ ሩዙን አብሮ እንትን ስትሉት ብዙ አይሆንም። አሁን ይሄ ለየት ብሎ ምርጥ ሆኖ ነው የሚበስለው። ማርያምን እና ብቻ ትወዱታላችሁ። አሰራሩን ቀለል ያለ ስለሆነ ማለት ነው ትወዱታላችሁ። ቅመሙን ያራገፉት ቅድም ያረኩትን ዘራፋን እዚህ ጋር ምን አደርገዋለሁ መሰላችሁ? ሽንኩርት፣ አረንጓዴ ሽንኩርት ቅድም ያሳየሁትን የከተፍኩት በዚህ መንገድ ከትፌዋለሁ። እንደዚህ ትንሽ አርጌ ከትፌዋለሁ። አቤት ልክ በቃ ሲጥም። ከዛ ሚጥሚጣ
ሚጥሚጣ ያው እኛ አበሾች የሚያቃጥል ነገር እንወዳለን አይደል? እኛ አበሾች የሚያቃጥል ነገር ስለምንወድ በቃ ቀለል ያለ አሰራር ማያደክማችሁ ምናምን ደስ ትበሉት። ስጋ አያስፈልግ፣ ዶሮ አያስፈልግ። ማርያምን እንደ ጥን ምጥን ያለች ያው ዘይቱ ላይ ጥንቃቄ አድርጉ። ዘይቱን ብትጠቀሙ ጥሩ ነው። ውሃውን እስኪመጥ ድረስ ትከድኑታላችሁ። አሁን ስከፍተው ይኸውላችሁ ውሃውን ገና አልጨረሰም፣ ትንሽ ይቀራል። ግን ኦልሬዲ ትንሽ ነው የሚቀረው። እያላችሁ አልያዘም፣ ክብሩ ነው የበሰለው። ግን ትንሽ አሁንም መቆየት መቻል አለበት ማለት ነው። ትንሽ ዳርዳሩን እያየሁት ነው። ትንሽ መቆየት አለበት። አሁን መቆየት አለበት። ትከድኑት። አሉሚኒየም ካላችሁ ነው አሉሚኒየም ፍና አድርጋችሁ ብትከድኑት በጣም አሪፍ ነው። ከዛ አሁን ትንሽ አሁንም አንድ 10 ደቂቃ መጠጥ እንዲያደርግ ውሃውን ከውስጡ ፓዶ ነው አሊያ እንትን አላለም፣ ውሃ የለውም። እንዴት አባቱ እንደሚጣፍ ማርያምን። ከዛ ከፈለጋችሁ ያን ሎሚ ጥቁሩን የሚታየው ሎሚ መፈሰቅ። አሁን በስሏል ኦልሬዲ። በቃ ዘረገፍኩት ማለት ነው። ዘረግፈው ከናናቱ ነው የወጣችው። ይሄን ሩዝ ያረረ ሩዝ ብሉ፣ ጥሩ ነው፣ በጣም አሪፍ ነው። ምንድነው ለሴቶች ምርጥ ነው አሉ። ከዛ አሁን አስተካክየው ምናምን ሰላጣ ሎሚ በዚህ መልኩ እስኪ ልቅመስላችሁ። አምላኬ ሆይ ሬዛ እጅሽን ይባርከው እያልን እንደዚህ ለ3 ለ2 ሆነን በላ ነው ማለት ነው። ከዛ ሎሚ ከፈለጋችሁ ሰላጣ፣ ካልፈለጋችሁ ራሱ ሰላጣ ስለሆነ ሎሚውን ካናቱ ላይ ጭመቁት። ሰላጣ ራሱ አያስፈልግም፣ ምንም አያስፈልግም። ዶሮ አያስፈልግ፣ ሰላጣ አያስፈልግ፣ ሸጣ አያስፈልግ፣ ምንም አያስፈልግም። ሁሉ ነገር የተዘጋጀለት፣ ሁሉ ነገር የተስተካከለለት እንደው ማርዬ የሆነ ሩዝ ነው። ማርያምን ሰርታችሁ ሞክሩት። በተለይ ደግሞ ቀለል ያለ ነው፣ እኛ ስራ ላይ ስንደክም ማለት ነው። ከዛ እንግዲህ እንደዛ አድርጋችሁ ሰርታችሁ ሞክሩ ማለት ነው። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። እዚህ ጋር ምን አቅርቤያለሁ? ሻይናና ታውቃላችሁ? ሻይናና በግርፋ ግርፋ ሳይበዛ ማለት ነው። ይኸውላችሁ ሻይናና በግርፋ አቅርቤያለሁ፣ ማባያ ማለት ነው። እሱን በልቼ ያው ዘይቱ ምናምን ተው ስላለሁ ማወራረጃ ማለት ነው። ማወራረጃ ያስፈልጋል። የሆነ ነገር ያላችሁ ቤታችሁ ያለው ሻይ ያስፈልጋል ማለት ነው። እንግዲህ መልካም